ሰላም ፋሚሊ፣ ዛሬ ቅዳሜ ነው። እስኪ ቅዳሜን አብረን እንዋል። ዛሬ ሶስት ነገሮችን ለማድረግ ፕሮግራም ይዣለሁ። መጀመሪያው ያው ቅዳሜ እረፍቴ ቢሆንም ትንሽ የምማራት ትምህርት አለችኝ። ስለዚህ ክላስ እንገባለን። ሁለተኛው ደግሞ ለምታውቁኝ ከሼን እና ከአማዞን እቃ እያስመጣው መሸጥ ጀምሬያለሁ። አክቹሊ አታውቁኝም፣ ምክንያቱም ገና እየጀመርኩ ነው። ያው ሶስተኛው ደግሞ ይህን ቪዲዮ መስራት። ከዛ በፊት ግን ሳምንትን ሙሉ የለበስናቸውን ልብሶች ወደ ላውንድሪ እናደርሳለን። ሌትስ ጎ። ሻወር አድርገን ጥርሳችንን ከቦረሽን በኋላ ልብሶቹን ለማድረስ ወጣን። ተመለስን። መጀመሪያ ኦርደር የተደረጉትን ለማድረስ ነበር ያሰብኩት፣ ግን እኔ ከቤት ከወጣው ስለማልመለስ መጀመሪያ ቪዲዮን ጨርሼ ቦታ ይሻላል ብዬ ስክሪፕቴን መጻፍ ጀመርኩኝ። እሱን እንደጨረስን ቀጥታ ወደ ኤዲቲንግ ሂር ዊ ጎ። ባይ ዘ ዌይ በጣም አድካሚ ነው። ብዙ ሰዎች የማያውቁት ፓርት ኦፍ ቪዲዮ ኤዲቲንግ ነው። በጣም አድካሚና ደግሞ ቪዲዮ ከመቅረጽ በላይ በጣም ጊዜ ይፈጃል። ኤዲት አድርገን ከጨረስን በኋላ ምሳችንን መልተን እነዛ ኦርደር የተደረጉትን ቼክ አድርገን ይዘን እንሄዳለን። እዚህ ጋር የመጡት እቃዎች ከታዘዙት ጋር አንድ አይነት እንደሆኑ ቼክ እያደረግን ነበረ። እንደምታዩቸው ምንም ልዩነት የላቸውም። በዚህ አጋጣሚ እናንተም ኦርደር ማድረግ ከፈለጋችሁ እዚህ ቴሌግራም ቻናል ላይ ገብታችሁ መምረጥና በዚህ ስልክ ደውላችሁ ኦርደር ማድረግ ትችላላችሁ። ከፈለጋችሁ ደግሞ በዚህ ቴሌግራም ቻናል ላይ ልጽፉልኝ ትችላላችሁ። ያው እነዚህ የምታዩቸው አንድ ሰው ያዘዘኝ ናቸው እና እንደዚህ ሻንጣ ውስጥ ካስገባን በኋላ መንገዳችንን ጀመረን። ወዲያው ነበር ታክሲ ያገኘ ነው። እዚህ ጋር ከታክሲ ወርደን ከስተመር ያዘዘኝ ቦታ ቦሌ ነው እና ከታክሲ ተራ ትንሽ የእግር መንገድ አለቻት እና ላጥላጥ እያልን እዚህ ጋር በእግራችን እንሄዳለን። ይህን የሚገርም ቪው እያየን ወክ እያደረግን አድርሰን ተመለስን። አጋጣሚ የሆነው ከስተመሬ ቪዲዮ መቀረጽ አልፈለገም ነበረ። ክላስ የምገባበት ሰዓት ደግሞ ገና 1 ሰዓት ይቀረዋል እና እዚህ ጋር በጣም ነበር የራበኝ። ምን እንደበላው ገምቱ። እና መቼስ ቦሌ ላይ ምግብ ቤት ገብቼ ሳምንቱን ሙሉ ጾሜን አላድርም እና እዚህ ጋር ቦሌ ላይ ወክ እያረኩ እየተመለስኩ በድንገት መኪና መሸጫ አየሁና እና ሳስበው ደግሞ በዚህ ሰዓት መኪና በጣም ያስፈልገኛል። ባልገዛ እንኳን ገብቼ ልጠይቅ እስኪ ብዬ ገባሁላችሁ እና ቤቱ በጣም ደስ ይላል፣ መኪኖችም አሪፍ ናቸው ምናምን። እናንተ እኮ አታፍሩም፣ አምናችሁኝ ይሆናል። ለማንኛውም ክላስ ያልኳችሁ ይሄ ነው። የምማረው ኢቪ የኤሌክትሪክ መኪና ሙሉ ጥገና ነው። ያው እንደምታዩት እዚህ ጋር ስለ ቦዲ ያስተማረን ነበር። ስለ ቦዲ አፈታተሽ ያስተማረን ነበር። እና ሳናስበው ደግሞ ኤግዛምም ሰጡን። እኔ ምን አስጨነቀኝ፣ እድሜ ለቻት ጂፒቲ። ፈተናችንንም ጨርሰን ወጣን። ያ ቅድም የመጣሁት የእግር መንገድ ገና ይጠብቀኛል። በጣም ነበር ደግሞ የደከመኝ፣ ግን ምንም ማድረግ አልችልም። እንደዚህ ተሰብስበን ወክ እያደረግን ተመለስን። ታክሲ መያዣው ጋር ደረስን፣ ግን ምንም ታክሲ ስላልነበረ ራይድ መያዝ ነበረብኝ። አስቡት፣ ምሳ ሻይ በብስኩት በልታ በራይድ ስትመለስ። ብቻ ቀኑ ሙሉ በሙሉ በሚባል ደረጃ አሪፍ ነበረ። ጠዋት ላይ ያልኳችሁን 3 ነገሮች ደግሞ በትክክል አድርጌያቸዋለሁ። አሁን የሚቀረው ግን የእናንተ ላይክ እና ሰብስክራይብ ማድረግ ነው። ባይዘው ሁሌ እንደዚህ እንዳይመስላችሁ። አንዳንዴ አንዱንም ነገር ለማድረግ ምንም ፍላጎት አይኖረኝም፣ ግን ትንሽ እርምጃ በየቀኑ ስትወስድ ትልቅ ለውጥ ነው የምታመጣው። ሰፈር እንደደረስን ደግሞ ቅድም ላውንድሪ ያስገባናቸውን ልብሶች ይዘን ወደ ቤታችን እንገባለን እና ፕሊዝ ሰብስክራይብ ሳታደርጉ እንዳታልፉ። አሁን ደግሞ ከራይድ ወርደን ወደ ላውንድሪ ቤቱ እየሄድን ነው። ያው ልብሳችን አልደረቀም ብላኝ ነበረ፣ ግን ችግር የለውም ቤት አሰጠዋለሁ ብያት ነው የወሰድኩት።
እና ዝም ብለን ከመመለስ ብለን ቺፕስ ገዝተን እየበላን ተመለስን እና የዛሬ ውላችን ይህን ይመስል ነበረ። ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ደግሞ ሌሎች 3 ነገሮችን ይዘን አብረን እንውላለን። ሰብስክራይብ ማድረጋችሁ እንዳትረሱ። ባይ ባይ።